የድር ድራማ ቤተሰቦች እንዲሁም የኤቢ ሪአክሽን ዩቲዩብ ቻናል ቤተሰቦች እንዲሁም በቀጣይ የኤቢ ሪአክሽንን ዩቲዩብ ቻናል ሰብስክራይብ የምታደርጉ ወዳጆቼ በጠቅላላ እንደምን ዋላችሁ። ዛሬ ድር ድራማ ክፍል 14ን እንዴት እንደሚሆን እንዲሁም ክፍል 13 እንዴት ሆኖ እንዳለፈ አሁን ላይ አሳውቃችኋለሁ። በመቀጠልም ደግሞ ክፍል 14ን በነገው ዕለት ማለትም ሮብ ዕለት በአማረ ሁኔታ ሪአክት አድርጌ አሳውቃችኋለሁ። ስለዚህ ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ይህንንም ማስመልክቶ ድር ድራማ በጣም ያምር እንዲሁም አጓጊ በሆነ ሁኔታ እየቀጠለ ይገኛል። ይህንንም ማስመልክቶ አምነን በተለያዩ ሰዎች መካከል ተከቦ እንዲሁም አቶ በዚህ ሰዓት ላይ ይገኛል። ማለትም አክስቱ ሜሲ እንዲሁም በቀጣይ ደግሞ ሚስቱ የሆነችው ማለትም ጮኛው ከጄሪ ጋር አንድ ላይ ሆኖ በተለያየ ነገር የተመሳጠሩ እንዲሁም ባልታወቀ ሁኔታ እናቱን በመግደሏ በጣም በጭንቀት መሃል ይገኛልና ክፍል 14ን አሳምሬ እምር ባለ ሁኔታ 14ን መለከታችሁ። ስለዚህ ሪአክሽንን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ማድረጉ፣ ኮሜንትም አድርጉ። የተወሰነ ሐሳባችሁንም በፈለጋችሁ አይነት አገላለጽ መግለጽ ትችላላችሁ። ለሁላችሁ ምላሽ ሰጥላችኋለሁና ሪአክሽን የሚለውን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። አይ ሶኒያ ጸጉርሽ ተቀየረ እንጂ አንቺ ራስሽ እኮ ሜርሲ ማለት ነው ወይ ዛሃራ። የሚጠጣ ነገር ላስፈላልክ። ጄሪ ሙስጠፋ